ሰላም እንዴት ናችሁ? በባለፈው ክላሳችን ምን አይተናል? ዳታ፣ ኢንፎርሜሽን፣ ኖሌጅ እና ዊዝደም የሚባሉ አራት ነገሮችን አይተናል። ብሎም ደግሞ ዳታ እንዴት ነው ኢንፎርሜሽን ሊሆን የሚችለው፣ ከኢንፎርሜሽንም ወደ ኖሌጅ እንዴት ነው የሚሄደው፣ ከኖሌጅም እንዴት ነው ዊዝደም የሚሄደው የሚለውን ነገር አይተናል። ዛሬ ደግሞ ጥያቄያችንን ከፍ እናደርግና ምን እናያለን? ዳታ እንዴት ነው ወደ ኢንፎርሜሽን የሚቀይረው? ማን ነው የሚቀይርልን? ማን ነው ዳታ የሚሰበስብ? የተሰበሰበውን ዳታ ደግሞ እንዴት ነው ወደ ኢንፎርሜሽን የሚቀየረው የሚለውን እናያለን። ይህን ነገር ለማድረግ ማን አስፈላጊ ነው? ስለ ሲስተም እናያለን። ስለዚህ ሲስተም እና ኢንፎርሜሽን አንድ ላይ ሁለት ቃላቶችን አጣምሮ የሚይዝልን ኢንፎርሜሽን ሲስተም ወይም አይኤስ የሱን ኢንትሮዳክሽን በዛሬ ቆይታችን አብረን ሆነን እናያለን። በአጠቃላይ የዛሬ ክላሳችንን ስንጨርስ አራት ነገሮችን እናውቃለን። የመጀመሪያው ዲፋይን አይኤስ ነው። ኢንፎርሜሽን ሲስተምን ዲፋይን እናደርጋለን። ብሎም ሁለተኛው ደግሞ አይደንቲፋይ 5 ኮምፖነንትስ ኦፍ አይኤስ ነው። የአይኤስ ዋና 5 ኮምፖነንቶችን እናውቃለን ነው፣ አይደንቲፋይ እናደርጋለን ነው። ካረግን በኋላ ደግሞ ዲስክራይብ ፋንክሽን ኦፍ ኢች ኮምፖነንት ነው። የአምስቱን ኮምፖነንት ፋንክሽናቸውን እንዘረዝራለን። በመጨረሻ ደግሞ ኤክስፕሌን ሃው ዛይ ወርክ ቱጌዘር ነው። በጋራ እነዚህ 5 ኮምፖነንት እንዴት ይሰራሉ የሚለውን ከሪል ላይፍ ኤግዛምፕል ጋር በማየት እንጨርሳለን ማለት ነው። ስንጨርስ እነዚህ አራት ነገሮችን እናውቃለን። ስለዚህ ወደ ክላሳችን እንቀጥል። ለማንኛውም እኔ እዝራ አራራ ይባላለሁኝ። አብራችሁን ቆዩ። እሺ ምን እናደርጋለን? ዘለን ስለ ኢንፎርሜሽን ሲስተም ከማውራታችን በፊት እስኪ መጀመሪያ ሲስተም ብቻዋን ምን ማለት ነች የሚለውን እንየው። what is system? System a set of interrelated components that work together for a purpose ነው። ለሆነ ዓላማ ለሆነ ግብ ለማሳካት ተያያዥ የሆኑ ነገሮች አንድ ላይ አብረው በጋራ ሲሰሩ ሲስተም ይባላል ነው። አንድ ነገር ሲስተም ለመባል ግዴታ ምን ያስፈልገዋል? ኢንተር ሪሌትድ የተለያዩ የሚመስሉ ግን አንድ ላይ የሆነ ዓላማ የሚያሳኩ ነገሮች ሲስተም እንለዋለን ነው። የተለያዩ ነገሮች ግን ለምንድን ነው የሚሰሩት? ለአንድ ዓላማ። እነዚህ ሁሉ ለአንድ ዓላማ ኢንተር ሪሌትድ ሲያያዙ የአንደኛው ከአንዱ ጋር ይሄ ከዚህኛው ጋር ይሄ ከዛ ጋር ሆነው አንድ ማሳካት የሚፈልጉት ነገር ካለ ይህ ሲስተም ይባላል። የተለያዩ ነገሮች ለአንድ ዓላማ ሲሰሩ፣ ለምሳሌ ሁማን እኛ የሰው ልጅ ቁመን እንድንንቀሳቀስ እንድንሄድ እኮ የተለያዩ አካላቶች ናቸው በጋራ ነው ስራቸውን የሚሰሩት። እናውቀዋለን በባዮሎጂ 12 የሚጠጉ የተለያዩ ሰብ ሲስተሞች አሉ። ዳይጀስቲቭ ሲስተም አለ፣ ኤክስክራቶሪ ሲስተም አለ፣ ሰርኩላተሪ ሲስተም አለ። የተለያዩ ሲስተሞች በጋራ እኛን ሰው የተባለ ፍጡር ሰርተውናል። ለአንድ ዓላማ የሆነ ነገር እንስራ ዘንድ እነዚህ ሁሉ ነገሮች ይተባበራሉ። ኢቭን ኮምፒውተር ራሱ ለምሳሌ አንድ ሲንግል ታስክ ምንን የሆነ ማትስ ኦፕሬሽን ምን ለማድረግ ፐርፎርም ለማድረግ የተለያዩ አካላቶች በጋራ ይሰራሉ። ለምሳሌ ኢንፑት ዲቫይሱ ኪቦርድ፣ ማውስ ምናምን የተለያየ ነገር ያስገባሉ። ፕሮሰስ የሚያደርገው አካል ፕሮሰስ ያደርጋል። አውትፑት የሚሰጠው እንደነ ሞተር ደግሞ አውትፑት ያደርጋል። አያችሁ፣ እነዚህ በጋራ አንድ ላይ ለአንድ ዓላማ የሆነ ነገር ፐርፎርም ለማድረግ ኢንተር ሪሌትድ የሆኑ ግን የተለያየ የሚመስሉ የተያያዙ ነገሮች ሲስተም ተብሎ ይጠራሉ። ክላስ ጋር ብንመጣ ክላስ ምን አለ? እኔ መምህር አለው፣ ተማሪ አለ፣ ብላክቦርድ አለ፣ ወንበር አለ። እነዚህ ሁሉ ነገሮች የተለያየ ይመስላሉ ግን ለአንድ ዓላማ ነው የሚሰሩት፣ ለአንድ ፐርፐስ። ለምን? መማር ማስተማሩን ያሳልጡልናል። ዓላማቸው የተለያየ ቢመስሉም ግን ምንድነው? ኢንተር ሪሌትድ ነው። የተያያዘ የተሳሰረ አንዱን አንዱ ግብዓት የሚሰጥ ከሆነ ዛቲ ሲስተም ብለን እንጠራዋለን። ሲስተም ማለት ያ ነው። ኢንተር ሪሌትድ የሆኑ ነገሮች በጋራ የሆነ ፐርፐስ ማሳካት የሚፈልጉት ነገር ካለ ሲስተም ይባላል ነው። ሶ አሁን ወደ ዋናው ትምህርታችን ወደ አይኤስ እንግባ። ኢንፎርሜሽን ሲስተም ደግሞ ምንድነው ነው? አሁን ግልጽ ይሆናል። ኢንፎርሜሽን ሲስተም ከባክ እንደምናየው ኤስ ሪፈር የምታደርገው ሲስተም ነው።
ኢንፎርሜሽን ሲስተም ኢዝ ኤ ሲስተም ነው። ባጭሩ ዲፋይን ስናደርገው ኢንፎርሜሽን ሲስተም ኢዝ ኤ ሲስተም ዛት ፕሮቫይድስ ምን የሚያደርግ ነው? ኢት ፕሮቫይድ ኢንፎርሜሽን ነው። ኢንፎርሜሽን ነው ፕሮቫይድ የሚያደርገን። ለምን ከተባለ ቱ ሳፖርት ዲሲሽን ሜኪንግ የሆነ ዲሲሽን እንወስን እንችል ዘንድ ምን ያደርገናል ማለት ነው? ኢንፎርሜሽን ሲስተም ፕሮቫይድ ያደርገናል ማለት ነው። ዛት ኢዝ ኢንፎርሜሽን ሲስተም ኢትስ ኤ ሲስተም ዛት ፕሮቫይድ ኢንፎርሜሽን። ለምን ከተባለ ደግሞ ቱ ሳፖርት ዲሲሽን ሜኪንግ የሆነ ውሳኔ በትክክል መወሰን እንችል ዘንድ ፕሮቫይድ ኢንፎርሜሽን ያደርገናል። ፕሮቫይድ ስንል ምን ማለታችን ነው? ፕሮቫይድ ስንል ምን ማለታችን ነው? ኢንፎርሜሽንን ኮሌክት ያደርጋል። ኮሌክት ብቻ አይደለም ምን ያደርጋል? ስቶር ያደርጋል። ስቶር ብቻ አይደለም ምን ያደርጋል? ፕሮሰስ ያደርጋል። ፕሮሰስ ማድረግ ብቻ አይደለም ምን ያደርጋል? ያንን ኢንፎርሜሽን ዲስትሪቢዩት ያደርጋል። ፕሮቫይድ ስንል እነዚህ ነገሮችን ይይዛል። ግን ባጭሩ ጠቅለል አድርገን ምን ማድረግ እንችላለን? a system that provide information በፕሮቫይድ ውስጥ ግን እነዚህ ነገሮችን ይሰራል። that is information system። የተለያዩ ነገሮች አንድ ላይ ምን ሲሰጡ ነው? ኢንፎርሜሽንን ሲሰጡን ለምን ዓላማ? የሆነ ዲሲሽን እንወስን ዘንድ የሚያደርጉን ከሆነ that is information system። የኢንፎርሜሽን ሲስተም ትልቁ ግቡ ወይም ዓላማው ምንድነው ካለን the main goal is ዳታን ወደ ኢንፎርሜሽን መቀየር ነው። የተለያዩ ሲስተሞች አንድ ላይ በመሆን ኢንተርኔትድ በመሆን ምንን ያደርጉልናል? ዳታን ወደሚቀይሩናል ወደ ኢንፎርሜሽን ይቀይሩልናል። ዛት ዘ ሜን ጎል ኦፍ ኢንፎርሜሽን ሲስተም። ለምን ከተባለ ቱ ሜክ ዲሲሽን ሜኪንግ ኢዚ ነው። ዲሲሽን እንድንወስን ቀላል ለማድረግ ዳታን ወደ ኢንፎርሜሽን ይቀይሩልናል። የተለያየ ሲስተሞች አንድ ላይ ሆነው ዛት ኢዝ ኢንፎርሜሽን ሲስተም ይባላል። ሶ ከምን ጋር እናያይዘው? ሌላ ነገር እንዳይመስለን። ለምሳሌ ይላል አናሎጂ ጋር ስንመጣ ከአንድ ሬስቶራንት ጋር እስኪ እናዛምደው ወይም እናመሳስለው። ሬስቶራንት ጋር ምንድነው የሚያደርገው? መጀመሪያ ስራው ሬስቶራንት ምንድነው? ኢት ቴክስ ሮ ኢንግሪዲየንትስ ነው። ለምሳሌ ሽንኩርት፣ ቃሪያ፣ በርበሬ፣ ቲማቲም ምናምን ምን ያደርጋል? መጀመሪያ ኮሌክት ያደርጋል። አያችሁ፣ ኮሌክሽን ይሰራል። ኮሌክት ካደረገ በኋላ ዜን ምንድነው የሚያደርገው? ደግሞ ሼፍ አለ፣ እነሱን የሚያበስል ራሱን የቻለ ደግሞ ሼፍ አለ፣ ሰብሳቢ አለ፣ ገዝቶ የሚያመጣ ለማን ያቀብለዋል? ለሼፍ። ሼፍ ደግሞ የራሱ ምን አለው? ሰብ ሲስተም ነው፣ ያበስለዋል፣ ኩክ ያደርጋል። ኩክ ካደረገ በኋላ ደግሞ ለማን ያቀብለዋል? ለአስተናጋጅ። አስተናጋጅ ያን የተሰራውን ምግብ ያለቀውን ምግብ ወስዳ ለማን ትሰጣለች ማለት ነው? ለከስተመር ትሰጣለች። ሶ ኢንግሪዲየንት መሰብሰቡ ምንድነው ማለት ነው? ኢትስ ዴታ ዜን ፊኒሽድ ሚሉ ሲያልቅ ምን ሆነ ማለት ነው? ኢንፎርሜሽን ይባላል። ለማን ነው ስለምታቀብለው? ለከስተመር። አሁን ከስተመር የራሱን ስራ ይሰራል ማለት ነው። ከፈለገ ምግቡን ይበለዋል፣ የራሱን ውሳኔ ይወስናል። ከፈለገ ደግሞ ለቤተሰቦቹ መውሰድ ይችላል። ከፈለገ እንደፈለገ ያደርጋል። የራሱ ውሳኔ ይወስናል። ይህ ዳታ ወደ ምን መጥቶለታል ማለት ነው? ወደ ኢንፎርሜሽን መጥቶለታል። አያችሁ፣ እነዚህ ሁላ ነገሮች በአንድ ላይ ይሰራሉ። ሬስቶራንት ውስጥ አንዱ ለአንዱ ያቀበላል። ልክ እንደዚህ ነው ኢንፎርሜሽን ሲስተም። እስኪ እግረ መንገዳችንን ደግሞ ማወቅ ማለት የሆነ ነገር መገንዘብ እስከሆነ ድረስ የሚያምታቱን ትሪክ የሆኑ 3 ነገሮች አሉ። እነሱን እንመልከት። እነማን ናቸው? አይቲ ኢንፎርሜሽን ቴክኖሎጂ፣ አይሲቲ ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ኤንድ አይኤስ ኢንፎርሜሽን ሲስተም ይምታቱብናል። እስኪ እነሱን ግልጽ እናርጋቸው። አይቲ ማለት ምን ማለት ነው? አይቲ ማለት ምንድነው? ዲጂታል ዲቫይስ ዛት ፕሮቫይድ ኢንፎርሜሽን ነው። ፕሮቫይድ የሚለው እነዚህ ነገር ይጨምራል። ወይም አይቲ ስንል ባጭሩ ቴክኖሎጂ ዲቫይስ እራሳቸውን ነው ማለት ነው። እራሱ ቴክኖሎጂውን እነማን? ኮምፒውተር፣ ስልክ፣ ፕሪንተር፣ ስካነር ምናምን ዲቫይሶች ምን ይባላሉ? ኢንፎርሜሽን ቴክኖሎጂ ናቸው። እነዚህ ዲቫይሶች ቴክኖሎጂዎች ምን የሚሰጡን ነው? ኢንፎርሜሽን ፕሮቫይድ ሲያደርጉልን አይቲ እንለዋለን። አይሲቲስ ምንድነው ነው? አይሲቲ ደግሞ አንድ ሌብል ከፍ ይላል። አይቲ ፕላስ ኮሚኒኬሽን። እነዚህ ዲቫይሶች ምን ሲሆኑ ነው? ምን ሲጨመርባቸው ነው? ኮሚኒኬሽን፣ ኢንተርኔት ሲጨመርባቸው፣ የኢንተርኔት አገልግሎት ሲሰጡ፣ እርስ በርሳቸው ግንኙነት ሲፈጽሙ እነዚህ ዲቫይሶች አይሲቲ እንለዋለን።
ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ እንለዋለን። ኢትስ አይቲ ፕላስ ዋት ኮሚኒኬሽን ነው። ኢት ኤክስፓንድ አይቲ ነው። አይቲ በአንድ ዲግሪ ከፍ ሲል አይሲቲ እንለዋለን። ከዲቫይስ ላይ ኢንተርኔት ኮኔክሽን ሲጨመርበት። አይኤስሲ ምንድን ነው? ኢንፎርሜሽን ሲስተም ደግሞ ሰፋ ያለ እያደገ ይመጣል። ምንድን ነው እሱ ደግሞ? ሃው እንዴት ፒፕል ፕሮሰስ ኤንድ ቴክኖሎጂዎች በጋራ ኢንፎርሜሽን ማኔጅ ለማድረግ የሚሰሩበት አካሄድ ነው። አያችሁ እንዴት ይሰራሉ? መስተጋብራቸው ምንድን ነው? እርስ በርስ ያላቸው ግንኙነት ምንድን ነው ብሎ አጠቃላይ ሲስተሙን ምን ተብሎ ይጠራል? ኢንፎርሜሽን ሲስተም ወይም ደግሞ አይኤስ ማለት ኢንፎርሜሽን ሲስተም ማለት አይሲቲ ፕላስ ፒፕል ከሱ ጋር ምን የሆኑ ናቸው? ሰዎችን ይጨምራል። ሰዎችን ብቻ አይደለም ማንን ይጨምራል? ፕሮሰሱን ይጨምራል። እነዚህ በጋራ እንዴት ነው መረጃን የሚያሳልጡልን? ግንኙነታቸው እንዴት ነው? ምን ይመስላል አንዱ ከሌላው ያለ ግንኙነት ብሎ የሚያጠና ከሆነ ኢንፎርሜሽን ሲስተም ነው። አያችሁ ይምታቱብናል፣ ግን የተለያዩ ናቸው። ከታች አይቲን እናገኛለን። አንድ ደረጃ ከፍ ሲል ኢንተርኔት ኮኔክሽን እርስ በርስ ግንኙነት ሲኖረው አይሲቲ ይባላል። ሲስተሙ በአጠቃላይ ደግሞ ሰውን ጨምሮ ፕሮሰስ አንዱ ከአንዱ አካሄድ ኢንፎርሜሽን ሲስተም ይባላል። እግረ መንገድ ይሏቸዋል። ይህ ነው ዝም ብለን ነገሮችን ሸምድደን ከመሄድ ይልቅ አብሮ እግረ መንገዳችን የሆነ ነገር መያዝ አለብን። በኦብጀክቲቫችን መሰረት የመጀመሪያው ምን አድርገናል? ዲፋይን አይስ አድርገን አይተናል። ቀጣይ ሁለተኛው ኦብጀክቲቫችን ምን ነበረ? አይደንቲፋይ ኮምፖነንት ኦፍ ሲስተም ነው። የሲስተም ኮምፖነንትን መለየት። ምክንያቱም ሲስተም እስካልነው ድረስ የተለያዩ ነገሮች ውህድ ጥርቅም ውጤት እስከሆነ ድረስ ኮምፖነንት አለው ማለት ነው። ስለዚህ ኢንፎርሜሽን ሲስተም 5 ኮምፖነንቶች አሉት። ኢንፎርሜሽን ሲስተም ለመባል አንድ ሲስተም 5 ነገሮች ያስፈልጉታል። የመጀመሪያው ሃርድዌር ነው። ሃርድዌር እንደምታውቁት ምንድነው? ኤኒ ፊዚካል ዲቫይስ ነው። የሚታይ የሚጨበጥ ማንኛውም ዲቫይስ ኮምፒውተር፣ ስካነር፣ ፕሪንተር ኢቭን ኔትወርኪንግ ኬብልሶችን ጨምሮ እነዚህ የሚጨበጡ ሲስተም ውስጥ ተሳታፊ የሆኑ አካሎች ዲጂታል ዲቫይስ ተብሎ ይጠራሉ ነው ሃርድዌር። ዜን ሁለተኛው ዳታ ነው። ዳታ ደግሞ ምንድነው? ሮ ፋክት ሲስተም ኮሌክት ነው። ሲስተም የሚሰበስባቸው ማንኛውም ጥሬ እውነቶች፣ ሀቆች እና ፕሮሰስ የሚደረጉ ነገሮች እነሱ ዳታ ናቸው። እነሱ የሲስተም አንድ ኮምፖነንት ናቸው። ሶስተኛ ሶፍትዌር። እነዚህ ምንድን ናቸው? ፕሮግራም እና አፕሊኬሽኖች ናቸው። ምን የሚያደርጉልን ነው? የመጣውን ዳታ ፕሮሰስ የሚያደርጉልን እና የሆነ ነገር ወደ ኢንፎርሜሽን የሚቀይሩልን እነዚህ አፕሊኬሽኖች የኮምፖነንት አባል ናቸው። ሌላኛው አራተኛው ፒፕል ነው። ፒፕል ማለት ዩዘር ኤኒ ዩዘር who interacts with the system ነው። ሲስተም ጋር ግንኙነት ያለው ማንኛውም ሰው በሙሉ እሱ የሲስተም አንድ አካል ነው። ኢትስ ፒፕል ማንም የአንድ ኦርጋናይዜሽን ሰራተኞችን ፕላስ አይቲ ስታፍ ቴክኒሻል ሊበላሽ የሚሰሩ ሙያተኞችንም ጭምር ይጨምራል። ማንኛውም ሰው ኢቭን ከስተመርም ካለ ከስተመሩ ይጨምራል ነው። እነዚህ በሙሉ ፒፕሎች አራተኛ ኮምፖነንት ናቸው። አምስተኛ እና የመጨረሻው ደግሞ ፕሮሰስ ወይም ደግሞ ፕሮሲጀር። ሁለቱም ተመሳሳይ ናቸው። ፕሮሰስ እና ፕሮሲጀር ምንድነው ከተባለ ሩል እና ሬጉሌሽን ምንን አስመልክቶ? ሃው ዳታን አስመልክቶ ነው። ሃው ዳታ ኢንተር ስቶርድ እና ዩዝድ ኢን ሲስተም። እንዴት ነው ዳታ መሰብሰብ ያለብን? እንዴት ነው ማስቀመጥ ያለብን? እንዴት ነው ብሎ መጠቀም ያለብን? ምን አይነት ህግ ነው የሚያስፈልገን? ከየት ተነስተን የት ነው መሄድ ያለበት? ቅደም ተከተሉ ምን ይሁን የሚለውን ነገር እሱም ራሱ የአንድ የሲስተም አካል ነው። ስለዚህ ኢንፎርሜሽን ሲስተም 5 ኮምፖነንቶች አሉት። እነዚህ ናቸው አንድ ሲስተምን ኢንፎርሜሽን ሲስተም የሚያስሉት። እነዚህ ነገሮች 5ቱ ካሉ አትጠራጠሩ፣ ያ ሲስተም ምንድነው? ኢንፎርሜሽን ሲስተም ነው። አይደንቲፋይ አድርጓለን። አይደንቲፋይ አደረገን። 5 ዲስክራይብ ዘ ፋንክሽን ኦፍ ኮምፖነንት አለ። ይኸው ጥቅማቸውን ዘረዘርን። አሁን የሚቀረን ምንድነው? አንድ ነገር ነው። ከሪል ላይፍ ኤግዛምፕል ጋር እያዋሃዱ ምን ማድረግ ነው? ማሳየትና መስራት ነው። እሱን ደግሞ አሁን እናደርጋለን። ኢንፎርሜሽን ሲስተምን አስመልክቶ መጽሐፋችን ላይ ያለ አንድ ኤግዛምፕል አለ። እሱም HRIS ነው። HRIS ሁማን ሪሶርስ ኢንፎርሜሽን ሲስተም። ይህ ሲስተም ምንድነው የሚሰራልን? አንድ ዓላማ ነው ያለው። ዓላማው ምንድነው? ፔይንግ አን ኤምፕሎይ፣ በድርጅት ውስጥ የሚገኙ ሰራተኞችን ደሞዝ መክፈል፣ ፔሮል መስራት። አንድ እና
ሜን ዋና ግቡ ነው። ይህን ነገር ለመስራት ግን የተለያዩ ኮምፖነንቶች አሉ። ይህ ሲስተም ኢንፎርሜሽን ሲስተም ለመባል 5 ነገሮችን ማከናወን መቻል አለበት ብለናል ቅድም እንዳልነው። ስለዚህ እነማን ናቸው? እስኪ ቼክ እናድርገው እንየው። አንደኛው ሃርድዌር እና አስመልክቶ ማን አለ ነው። የድርጅቱ መግቢያ ላይ ምን አለ ማለት ነው? አይዲ ካርድ ስካነር አለ። ድርጅቶች ይህንን ሲስተም HRIS ሲጠቀሙ በራቸው መግቢያ ላይ ምን አለ? አይዲ ካርድ ስካን እያደረጉ ይገባሉ። አንድ ዲቫይስ አላቸው። ኮምፒውተር ሊኖር ይችላል፣ ሌላ ዲቫይስ ነው። እሱ ሲስተም አለው HRIS። ሌላኛው ምን አለ? ዳታ አለው። ምን አይነት ዳታ ይይዛል? when you enter and leave ሰራተኞች መች ገቡ መች ነው ከስራ የወጡት የሚለውን ነገር ዳታ አለ ማለት ነው። ይሄን ዳታ ደግሞ ፕሮሰስ የሚያደርግ ምን አለ? አንድ አፕሊኬሽን ሶፍትዌር አለ። ምንድነው የሚያደርገው? ይሄን ዳታ ፕሮሰስ ያደርግና ካልኩሌት ያደርጋል። ምንድነው ካልኩሌት የሚያደርገው? ቶታል ወርክ አወር ነው። ምን ያህል ሰዓት ነው ያ ሰራተኛ በቀን ውስጥ ስራው የሰራ የሚለውን ነገር ካልኩሌት ያደርጋል። ይህ አፕሊኬሽን ሶፍትዌር ያለው ማን? HRIS። ሌላኛው ምን አለ? ፒፕል አለ። ፒፕሎች እነማን ናቸው? እዛ ድርጅት ውስጥ ተቀጥረው የሚሰሩ ሰራተኞች፣ አለቃ ማናጀርን ጨምሮ ባለቤቱም ከሆነ ማለት ነው። ወይም ደግሞ የአይቲ ፕሮፌሽን ሙያ ላይ ያሉ ይህን ነገር ሲሰሙን ሲበላሽ የሚያስተካክሉ ሰዎች አሉት። በመጨረሻ ምን አለው? ፕሮሲጀርስ አለው። የHRIS አንዱ ፕሮሲጀር ምንድነው? ሃው ዘ ፔሮል አፕሩቭድ ነው። ማን ነው አፕሩቭ የሚያደርገው? እንዴት ነው አፕሩቭ የሚደረገው? እንዴት ነው ትክክለኝነቱ የሚረጋገጠው? ሩሉ ምንድን ነው የሚለውን ነገር የራሱ የሆነ ህግ አለው። ብሎም ደግሞ አቴንዳንስ እንዴት ነው ኮሌክት የሚደረገው? እንዴት ነው ትክክለኝነቱ የሚረጋገጠው የሚለውን የተለያዩ ነገሮችን የሚሰራ ሲስተም ይዟል። አያችሁ፣ እነዚህ 5 ነገሮችን HRIS ይዟል። እነዚህ 5 ነገሮች ለአንድ ዓላማ ተግተው ይሰራሉ። አንድ ላይ የተለያየ የሚመስሉ ግን ኢንተርሪሌትድ በጋራ አንድ ፐርፐዝ ይሰራሉ። ፔይንግ አን ኤምፕሎይ ነው፣ ሰራተኛን ደሞዙን መክፈል ነው ዋናው ዓላማ። አያችሁ፣ ይህ ነው ኢንፎርሜሽን ሲስተም። የተለያዩ ነገሮች አንድ ላይ ሲሰሩ ብዙም አይነት ኢንፎርሜሽን ሲስተም ኤግዛምፕል ልንወጣ እንችላለን። ስኩል ማኔጅመንት ሲስተም አለ። በየድርጅቱ የተለያየ እንትኖች አለ። ባንክ ላይ ብንሄድ የራሳቸው ኢንፎርሜሽን ሲስተም አላቸው። ማወቅ ያለብን ግን ማንኛውም ኢንፎርሜሽን ሲስተም ቢመጣ እነዚህ 5 ኮምፖነንት እንዳለው ነው። ሰው ትምህርታችን ይህን ይመስላል። ዓላማችንን አሳካን። አራተኛው ኤክስፕሌን ነበር የሚለው ይሄው ሪል ላይፍ ኤግዛምፕል ላይ ያለውን ነገር አመጣን። ምን ለየን? ኮምፖነንቶችን በማውጣት የዚህ ሲስተም ኮምፖነንት ለምን ዓላማ ይሰራሉ የሚለውን አቺቭ አደረግን። የዛሬው ትምህርታችን ጨረስን እላችኋለሁ። ግን የትምህርት ዋና ዓላማው ተምሮ ማለፍ አይደለም። እነዚህ ነገሮችን አውቆ መሄድ አይደለም። ሌትስ ኮኔክት ቱ ሪል ላይፍ ነው። እስኪ የተማርነውን ነገር ከህይወታችን ጋር እናገናኘው ነው። አገናኝተን የምናገኘው ትምህርት ወይስ የምናገኘው እውቀት ምንድን ነው የሚለውን ነገር ይህ ነው እኛን የሚጠቅመን። እሺ እሱ ምን መሰላችሁ? ልክ ኢንፎርሜሽን ሲስተም ጠንካራና ኃይለኛ ያደረገው የተለያየ ፓርት ስላለው አይደለም እኮ። እነዚህ የተለያየ ፓርት ስላሉት አይደለም። ሃርድዌር፣ ዳታ፣ ሶፍትዌር፣ ፒፕል እና ፕሮሲጀር ስላለው አይደለም። HRIS ሲስተም ራሱ ምን የሆነው ጠንካራና ይህንን ፐርፐዝ ሊሰራ የቻለው እነዚህ የተለያዩ አካላት ስላሉት አይደለም። ታዲያ ምንድን ነው ይህን ዓላማውን እንዲሰራ ያደረገው? እንዴት ነው ይህን ነገር አቺቭ እንዲያደርግ ዓላማውን አቺቭ እንዲያደርግ ያደረገው ካላችሁ እነዚህ ሲስተሞች የተለያዩ የሚመስሉ ግን በጋራ እኒህ ሁሎችን በጋራ ተሳስረው ለአንድ ዓላማ ኢንተርሪሌትድ በጋራ ስለሰሩ እንጂ በጋራ መስራታቸው እንጂ ለየብቻ መሆናቸው ዋጋ የለውም። ተባብረው መስራታቸው ግን የሆነ ነገር አቺቭ እንዲያደርጉ ረድቷቸዋል። ከዚህ የምናገኘው ነገር የለም። እኛ በህይወታችን ስኬታማ ያልሆን ነው የወደቅ ነው ታች ቦታ የተገኘ ነው እውቀት ስላነሰን አይደለም፣ ወይም ታለንት ብቃትና ችሎታ ስለሌለንም አይደለም፣ ኢነርጂ ስላጣንም አይደለም፣ ወይም ደግሞ ጊዜ ስለሌለንም አይደለም። ስኬታማ ያልሆን ነው ምን ስለሌለን ነው? እነዚህ የተለያዩ አካላቶችን ያለንን ብቃትና ችሎታ የተለያየ ብቃቶችን አንድ ላይ ኢንተር ኮኔክትድ አድርገን ወደ አንድ ዓላማ ለአንድ ፐርፐዝ እንዲሰሩ ማድረግ ስላልቻለን እንጂ። አያችሁት? በዛ የተነሳ ነው ስኬታማ ያልሆን ነው። አንድ ሰው በትምህርቱ በጣም ታታሪና ጎበዝ ነው፣ ለፍቶ ጠንክሮ
ያነባል። ግን ምናልባት ፕሮሲጀር ማይኖረው ከሆነ ሩል ኤንድ ሬጉሌሽን መች ነው ማንበብ ያለበት? ምን ነገር ነው ማከናወን ያለበት? እንዴት ነው ማንበብ ያለበት? በተደጋጋሚ እንዴት ነው መስራት ያለበት? ጠንካራ ጎኑ ምንድን ነው? ከነዛ ጋር አያይዤ አላማዬስ ምንድን ነው ብሎ ፕላን ስላልሆነና በጋራ ያለውን ነገር ስላልሰራ ፌል ሆኗል። ይህ ማለት ምን ማለት ነው? ኮምፒውተር አለን፣ ኤሌክትሪክሲቲ አለን። ግን ደግሞ ኮምፒውተርና ያለ ኤሌክትሪክሲቲ ይሰራል እንዴ? ኮምፒውተርና ኤሌክትሪክሲቲ ለየብቻ ስላለን ስኬታማ መሆን እንችላለን እንዴ? አይቻልም። ስኬታማ ምን ሆነው ኮምፒውተሩ ታምር የሚሰራው ግዴታ ኤሌክትሪክሲቲው ጋር ስናገናኘው ነው፣ አንድ ላይ ሲሆኑ ነው እንጂ ሁለቱ ለየብቻ ስላለን ሀብታም ወይም ጠንካራ ወይም ደግሞ የምንፈልገውን ነገር አቺቭ ማድረግ አንችልም። አቺቭ ለማድረግ የተለያዩ ፓርቶችን ምን ማድረግ መቻል አለብን? አንድ ላይ ማገናኘት መቻል አለብን። ስለዚህ እኛም በህይወታችን ስኬታማ መሆን ከፈለግን፣ ትልቅ ደረጃ መድረስ ከፈለግን አቅም፣ ብቃት፣ ችሎታችንን ያለንን ነገር ለየብቻ ያለንን ፓርት በሙሉ ምን ማድረግ መቻል አለብን? በጋራ ማዋሃድ መቻል አለብን። አንድ ላይ ለሆነ ፐርፐዝ እንዲሰሩ ኢንተርሪሌትድ አድርገን ማስተሳሰር መቻል አለብን። ያኔ ስኬታማ እንሆናለን። በትምህርታችን በህይወታችንም እንደዛ እንሆናለን። ያ ነው ቁም ነገሩ። ያ ነው የህይወት ሚስጥሩ። ያ ነው ኢንፎርሜሽን ሲስተም የሚነግረን። የተለያየ ኮምፖነንታችሁን አንድ ላይ ያገናኙ። ካልሆነማ ዲፍረንት ፓርት ስላላችሁ ብቻ ጠንካራ አትሆኑም። ተመልከቱ ኢትዮጵያን። ኢትዮጵያ በተፈጥሮ ሀብት የታደለች አንድ ኮምፖኔንት ነች። ጥሩና መልካም ህዝብ አላት፣ ሌላ ኮምፖኔንት ነው። ቸርነን እውቀት አለን፣ ሌላ ኮምፖኔንት ነው። ወይም ደግሞ ሶስተኛ። ግን ኢትዮጵያ ያለችው የት ነው ካልን ታች ደረጃ ላይ ያለችው። ለምን? እነዚህ የተለያዩ ነገሮችን የተፈጥሮ ሀብቷን የሰው የመስራት ብቃቱን፣ ችሎታውን፣ አቅሙን ወይም የመስራት የተለያየ ጥሩ ባህላችን በጋራ ለአንድ ዓላማ አላዋል ነው። ለየብቻ ጥሩ ፓርት አለን፣ ግን በጋራ ምን አልሆንም ማለት ነው። ኢንተርሪሌትድ ባለማድረጋችን የተነሳ ኢትዮጵያ ታች ነው ያለችው። ዓላማው ለየብቻ ጠንካራ ፓርት ስላለን አይደለም፣ በጋራ አንድ ላይ ለአንድ ዓላማ እንዴት ስናደርገው እንጂ። ያ ነው ኢንፎርሜሽን ሲስተም የሚነግረን። እናንተም በህይወታችሁ ይህን ነገር አፕላይ አድርጉላለሁ። ለማንኛውም ይህን ይመስላል ኢንፎርሜሽን ሲስተም። እንደዚህ አይነት ቁም ነገር በህይወታችን ስላሰማረን እናመሰግነዋለን። በሌላ ቀጣይ በሌላ ርዕስ እስክንገናኝ ድረስ ቸር ሰንብቱ።